በቤተሰቦቻችሁ ስልክ ሊሆን ይችላል፣ በጓደኞቻችሁ ስልክ ሊሆን ይችላል። ብቻ ያገኛችሁትን ስልክ ተጠቅማችሁ 8 እና 10 ሰው ጋብዛችሁ ገንዘቡን ማውጣት ትችላላችሁ። በጣም አሪፍ አፕሊኬሽን ነው። ብዙዎች አላስተዋወቋችሁም። ትክክለኛና የተረጋገጠ አፕሊኬሽን ነው። እየሰሩበት ነው ብዙዎቹ። በአንድ ሰው $2.5 ሬጂስተር ስላደረገ ብቻ ዊዝድሮ ሲያደርግ ደግሞ $10 ማለት ነው። አጠቃላይ $12.5 ይሰጣችኋል አጠቃላይ ማለት ነው። እና በጣም አሪፍ አፕሊኬሽን ነው። ይሄን አፕሊኬሽን ስሩበት። ጌም መጫወት የምትፈልጉ ሰዎች ጌሞችን ተጫወቱ። ጌም መጫወት የማትፈልጉ ሰዎች ደግሞ ሰው በመጋበዝ ብቻ አሪፍ ገንዘብ ስሩበት እላችኋለሁ። እና ብዙ ዊዝድሮ ማድረጊያ መንገዶች አሉ። እና ዛሬ ምንም እንደምናደርግ እንዴት እንደምንገብዝ ሰውን ሁሉ መረጃ ሰጣችኋለሁ ማለት ነው። ሊንኩን ተጭናችሁ ስትመጡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ሳይን አፕ የምትለዋን ክሊክ እናደርጋለን። እችኛዋን ማለት ነው ክሊክ እናደርጋት። በጉግል ሳይን አፕ ማድረግ ትችላላችሁ። በፌስቡክ ሳይን አፕ ማድረግ ትችላላችሁ። ከፈለጋችሁ ደግሞ በኢሜል ፓስወርድ አስገብታችሁ ሳይን አፕ ታደርጋላችሁ። በጉግል መረጥኩለት። ኢሜል አስገባልኝ። ኢሜል ልምረጥ። እሺ ኢሜል እንደምታዩት ከፈተልኝ። ከፍቶልኛል ማለት ነው። በጣም አሪፍ አፕሊኬሽን ነው። አፕሊኬሽን እዚህ ጋር የሚታዩት $0.00 ነው ያለኝ እኔ። ምክንያቱም ምንም አልሰራውም። ሪፈርም ተደርጌ ሳይሆን በራሴ ሊንክ ስለገባሁ ነው። በእኔ ሊንክ ስትገቡ ግን $5.25 ይሰጣችኋል ማለት ነው። ጌሞች አሉ እዚህ ጋር ጌም ያመጣላችኋል ስትጫወቱ። አሁን የለም ሳልተጫወትኩ ነው። ካሽ አውት የሚለውን ክሊክ አድርገን ስንገባ ደግሞ እንደምታዩት እዚህ ጋር ፔፓል አለ። በፔፓል ማውጣት ትችላላችሁ። ክሪፕቶ የምትጠቀሙ ሰዎች በክሪፕቶ፣ ቪዛ ካርድ ያላችሁ ሰዎች በቪዛ $5 ይላችኋል። ግን ፈረስት ዊዝድሮ $20 ነው። ሁለተኛ ዙር ዊዝድሮ ስታደርጉ ነው $5 የሚሰጣችሁ። እና በጣም አሪፍ አፕሊኬሽን። በፔፓል $5 የምታወጡት የመጀመሪያው $20 ነው ማለት ነው። $20 ዊዝድሮ ካደረጋችሁ በኋላ ሁለተኛ ዙር ሲሆን ነው። እና የተረጋገጠና ትክክለኛ አፕሊኬሽን ነው። በጣም አሪፍ አፕሊኬሽን ነው። ይሄ ውሸት ነገር ይዤላችሁ አልመጣም። እመኑኝ፣ ስሩበት ይሄን አፕሊኬሽን። ከዚህ በፊት ብዙዎች አንዳንዶቹ አስተዋውቀውት ነበር፣ ግን ብዙ እንትን አልተባለም ነበር። ግን እየተሰራበት ያለ አፕሊኬሽን ነው። ጓደኛ መጋበዝ ስትፈልጉ ደግሞ እዚህ ኢንቫይት ፍሬንድ የምትለውን ክሊክ እናደርጋለን። ኢንቫይት ፍሬንድ የምትለውን ክሊክ እናደርጋለን። እዚህ ጋር ኮፒ ሊንክ የሚለውን አያችሁት? ይሄን ኮፒ ሊንክ አድርጋችሁ የፈለጋችሁት ወይ ቴሌግራም ይሆናል፣ ዋትስአፕ፣ ብቻ ቲክቶክ፣ ዩቲዩብ የትኛው ላይ በፔስት በማድረግ ጓደኛ በመጋበዝ አሪፍ ገንዘብ ትሰራላችሁ ማለት ነው። እንደምታዩት ጌሞች አሉ። ይሄኛውን ጌም ትጫወቱ $125። ግን ይሄን የሚሰጣችሁ በጣም አዝግ የሆነ ጌም መጫወት በቃ በጣም የሚያስጠላው። ቶሎ ገንዘብ አሰሩበት። እና እስኪ ይሄን ስክሪንሾት አድርጌ ስለ አፕሊኬሽኖች ቻትጂፒቲ ልጠይቀው። ቻትጂፒቲ ልጠይቀውና እሺ ሚኒመም ዊዝድሮ ስንት ነው? እሺ ይኸውና ከፍሪካሽ ነው የተጠቀምክ ከሆነ አማርኛው ግራ ነው የሚያጋባው። ሚኒመም ዊዝድሮ ዝቅተኛ ማውጣት መጠን በፔፓል $5 ይላል። በጊፍት ካርድስ ከ5 እስከ 10
ከ0.50 ምናምን ነው ክሪፕቶች እና በጣም አሪፍ አፕሊኬሽን ነው፣ የተረጋገጠ ነው። እስኪ ለመጀመሪያ ጊዜስ በለው እሺ ለመጀመሪያ ጊዜ ልዩ ህግ የለውም። ሚኒመም ዊዝድሮ እኩል ነው ማለትም ክሪፕቶ ከጀመርክም ትችላለህ። ፔፓልም እንደዚሁ ጊፍት ካርድ እንደምታዩት ዶላሮችን ያያችሁ ነው። አንድ ነገር ብቻ አስታውሱ፣ መጀመሪያ ዊዝድሮ ሲሆን ኢሜል እና አካውንት ቬሪፊኬሽን ሊጠይቅ ይችላል። ብዙ አይዲ ቬሪፊኬሽን ምናምን አይዲ ቬሪፊኬሽን ሰጣላችሁ ምናምን ነው የሚለው፣ ግን እሱ ከ50 እስከ $100 ስድስቱ ነው። ትክክለኛ ነው። እሺ ትክክለኛ ያላስተካክለው ይከፍላል። አዎ ፍሪካሽ ትክክለኛ ይከፍላል፣ እስካም አይደለም ይላል። እንደምታዩት ግን እውነቱን እንድታውቅ እነዚህን ነገሮች ተጠንቀቅ። ለምን ታመነ? ብዙ ሰዎች ፔፓል ክሪፕቶ በእውነት አውጥተዋል። በሁለት ጀምሮ እንግዲህ ከ2020 ጀምሮ ነው፣ 5 አመቱ ነው፣ 6 አመቱ ምናምን ሆኖ እዚህ ጋር ይታያቸዋል። እኔ አሁን በቪፒን እየተጠቀምኩ አይደለም። ቪፒን መጠቀም አካውንት ሊዘጋ ይችላል ይላል። ቪፒን አትጠቀሙ እንትን ስትሉ፣ ነፃ ኢንተርኔቶችን ቢሆኑ አትጠቀሟቸው። ዋይፋይ ከሌላችሁ በካርድ ሞልታችሁ ይሄን ስትጠቀሙ ማለት ነው። እና ነፃ ኢንተርኔት እዚህ ጋር ይሰራል ብላችሁ አትግቡ፣ በኋላ ለክፍያ እምቢ እንዳይላችሁ። እና የተረጋገጠና ትክክለኛ አፕሊኬሽን ነው። እኔ የተሳሳተ ነገር በዚህ ቻናል ይዤላችሁ አልመጣም። መቼም ቢሆን ስሩበት፣ እኔም እየሰራው ነው። አብረን እንስራ። ዊዝድሮ ደግሞ እያደረኩኝ በቀጣይ ቪዲዮ ሰራላችኋለሁ። ዊዝድሮ እያደረኩ በቀጣይ ቪዲዮ ስለምሰራላችሁ እስከዛ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ ጠብቁኝ። ይመቻችሁ።